አዎ ሰምተሃል። በአንድ ሰው አንድ ዩኤስዲቲ ወይ ደግሞ $1 የሚከፍል አፕሊኬሽን ነው እጄላችሁ የመጣሁት ማለት ነው። ቪዲዮውን ከማየትክ በፊት እስቲ ስለ አፕሊኬሽኑ ልንገርክ፣ ምናልባት ልትገረም ትችላለህ። አፕሊኬሽኑ ከዚህ በፊት ምናልባት ሰምተክ ሊሆን ይችላል ወይ ደግሞ ሞከረም ሊሆን ይችላል። ፓውንድስ አፕ ይባላል። እንዴት ታዲያ እሱ አንድ ዩኤስዲቲ በአንድ ሰው ይከፍላል ማለት ትክክለኛው ጥያቄ ነው። እንግዲህ በጣም ደስ የሚለው ነገር በኔ ሊንክ ሲገቡት $1 ታገኛላችሁ። እንግዲህ እንደነገርኳችሁ ሚኒመም ፔ አውቶ 5 ዩኤስዲቲ ቢያቻለሁ። ያ ማለት ደግሞ በኔ ሊንክ ሲገቡ $1 ታገኛላችሁ። የሚቀራችሁ 4 ዩኤስዲቲ ብቻ ነው። የዛሬ ቪዲዮ ከዚህ በፊት ከተሰሩት ቪዲዮ በጣም ለየት ይላል። በአንድ ሰው 1 ዩኤስዲቲ 100% የተረጋገጠ ነገር ነው ይዤላችሁ የመጣሁት ማለት ነው። በደንብ ተከታተሉኝ። ስለ አፕሊኬሽኑ ሙሉ አሰራሩን እነግራችኋለሁ። እመነኝ ይህን ቪዲዮ እስከ መጨረሻ ካየክ ትጠቀምበታለህ ብዬ አስባለሁ። በደንብ ተከታተለኝ። ቀጥታ ወደ ስራ እንገባለን ማለት ነው። ወሬ አላበዛባችሁ። እስቲ ማረጋገጫ ሆነላችሁ እኔ የሰራሁትን አንዴ ላሳያችሁና ከዛ በኋላ ወደ ስራው የምንገባ ይሆናል። እንግዲህ አፕሊኬሽኑ እንዳያችኋት እቺን ትመስላለች። ካወረዳችሁት ማለት ነው ፓውንድስ አፕ ነው የምትባለው። እንግዲህ አንዴ ገብቼ የራሴን ላሳያችሁ የሰራሁትን። እንግዲህ እንደምታዩት $11.12 ነው የሰራሁት ማለት ነው። እቺን $10 የሰራሁት በጣም በጥቂት ቀን ነው። ቢያንስ በ4 ቀን በ5 ቀን ባለፈ ቀን ውስጥ ነው ማለት ነው ይሄን ሁላ የሰራሁት ማለት ነው። ያውም ከሰርቬ ብቻ ምንም ነገር ሳልሰራ ከሰርቬ ብቻ ነው ማለት ነው። እና ይሄ ካሽባክን ከዚህ ፊት ቪዲዮ ያልሰራሁበትን ለማረጋገጥ ነበር። ይሄ አንድ ሰውን ኢንቫይት አድርጋችሁ ያ ሰው ምንም ዊዝድሮው ሳያደርግ 1 ዩኤስዲቲ ወዲያው ካሽባክ እንደሚመለስ ለማረጋገጥ ነበር። እንግዲህ ወደ ስራ ከመግባታችን በፊት አፕሊኬሽኑ እንዴት ነው የምሰራው፣ ምንድን ነው የምሰራበት ማለታችሁ አይቀርም። ስለዚህ ባጭሩ ልንገራችሁ። አፕሊኬሽኑ እስቲ የአፕሊኬሽኑ አሰራር በአራት መንገድ ልንገራችሁ። አንደኛው ሰርቬ። ኢትዮጵያ ውስጥ እንደምናውቀው ሙሉ በሙሉ ማለት ይቻላል ሰርቬ አይሰራም። ከና ምንም ሰርቬ የሚባል ነገር አታገኘውም። ለሱም መፍትሄ እጀላችሁን የመጣሁት እንዴት እንደሆነ እንግዲህ በቪዲዮ ውስጥ የምታዩ ይሆናል። ስለዚህ አፑን የምታገኙት እንግዲህ ሊንኩን ዲስክሪፕሽን ላይ አስቀምጬላችኋለሁ። ስለዚህ ዲስክሪፕሽን ስር ወይ ደግሞ ዲስክሪፕሽን የቱ ጋር እንደሚገኝ የምታውቁት ታውቃላችሁ። የማታውቁት ደግሞ ከቪዲዮ ስር ከታይትሉ ፊት ለፊት ማለት ነው ሞር የሚል አለ። እሱን ወደ ታች ስክሮል በማድረግ የአፕሊኬሽኑ ሊንክ ትጫኑታላችሁ። ወደ ፕሌይ ስቶር ይወስዳችኋል። አፕሊኬሽኑን ዳውንሎድ ታደርጋላችሁ። ስለዚህ ቀጥታ ወደ አሰራሩ ላስገባችሁ። አፕሊኬሽኑን ካወረዳችሁት በኋላ ማለት ነው። አፕሊኬሽኑን ካወረዳችሁት እንደምታዩት እቺን ትመስላለች አፕሊኬሽኗ። ስለዚህ አንዴ ወደ አፕሊኬሽን ላስገባችሁ። እኔ ኦልሬዲ ስለከፈትኩት እስቲ አንድ ጊዜ ሎግ አውት አድርጌ ልክ እንደ አዲስ እንከፍታለን ማለት ነው አብረን። እንደምታዩት ሎግ አውት አድርጌ ያለው አፕሊኬሽኑ ፔጁ ይሄን ይመስላል። ስለዚህ ምንድነው የምታደርጉት? ሁለት ምርጫዎች ይሰጣችኋል። ኮንቲኒው ዊዝ ኢሜይል ኦር ኮንቲኒው ዊዝ ጉግል የሚል ይመጣላችኋል ማለት ነው። ስለዚህ የምታደርጉት ሁሌም የትኛውን ነገር ሲከፍቱ እኔ ሪኮመንድ ማድረጋችሁ ኮንቲኒው ዊዝ ጉግል የሚለው ነው። ቀጥታ ከጉግል አካውንታችሁ ጋር ነው ኮኔክት የሚሆነው። ስለዚህ ኮንቲኒው ዊዝ ጉግል ብለን እነካዋለን እንደዚህ። ከነካም በኋላ እንደምታዩት እኔ የተለያዩ ኢሜይሎች አሉኝ። እኔ ከዚህ ፊት ስለከፈትኩት በሱኛው ልመለስ ማለት ነው። እናንተ በአንድ ኢሜይላችሁን በዛ ትገባላችሁ ማለት ነው። እኔ እንዲህ ስነካዋለን እንግዲህ እንደምታዩት አሁን ያስገባናል። ያው እንደምታዩት ወደ ፔጁ ወስዶናል። አሁን እንግዲህ ቀደም ምሰራ እንዴት እንደምሰራ አስረድቻችኋለሁ። ስለዚህ አሁንም ትንሽ አንዴ ላሳያችሁ። እንግዲህ ቀደም በአራት መንገድ ነበር ያልኳችሁ። ከአራቱ መንገዶች አንዱ ላይ ያለው ሰርቬ ነው። ሰርቬ ሲባል እንግዲህ ኢትዮጵያ ውስጥ እንደሌለ ነገራችኋለሁ። አሁን ለምሳሌ ቪፒኤን ነው የምታበሩት። ቀደም ነገራችሁ ያልኩት እሱን ነው። በቪፒኤን ነው የምትሰሩት ማለት ነው። የተለያዩ ቪፒኤኖች አሉ። ወደ ዩሮፕ ካንትሪ ኮኔክት በማድረግ ነው እንግዲህ ሰርቬዎች የምትሰሩት ማለት ነው። መጀመሪያ ላይ የሚገኙ ሰርቬ አሁን ምንም ቪፒኤን ኮኔክት ስላላደረኩኝ እንደምታዩት ምንም ሰርቬ የለም። እንግዲህ ጋይስ አሁን ቪፒኤን ከፍቻለሁ ማለት ነው። እንደምታዩት ቪፒኤን ምን ላይ ነው ያለው? ለንደን ላይ ነው። ለንደን ላይ አድርጌያለሁ ማለት ነው። ያለውን ወይ ደግሞ የተሰጠኝን ሰርቬዎች ላሳያችሁ ማለት ነው። አንዴ
እንደምታዩት ሰርቬዎቹ ይሄን ይመስላሉ ማለት ነው። በጣም ብዙ ሰርቬ ነው እንደምታዩት ሲሰጠኝ። መጀመሪያ ያለው እንግዲህ እንደምታዩት የተለያዩ ሰርቬዎች አሉ። እንግዲህ ወደ ተለያየ ካንትሪ ኮኔክት ስታደርጉት እንደዚህ ብዙ ሰርቬዎች ይመጣላችኋል ማለት ነው። አብዛኛውን ጊዜ ሰርቬዎች የሚመጡት ከማታ ማለት ነው ከ4 ሰዓት ተኩል በኋላ እስከ 7 ሰዓት ምናምን ብትሰሩት ይመረጣል። ብዙ ጊዜ በዛን ሰዓት ነው በብዛት የሚገኙት ማለት ነው ሰርቬዎች። ወደ ኦፈር በወስዳቸው አሁን በጣም ብዙ ኦፈሮች አሉ ማለት ነው። እንደምታዩት ነው። ኦፈርስ ማለት እንግዲህ ከዩሮፕ አገር ውጪ ለሆኑት የምሰጥ ነገር ነው ይሄ እዚህ አፕሊኬሽን ላይ ማለት ነው። ያ እውነት ለመናገር በጣም ትዕግስት የሚጨርስ ነገር ነው። በጣም የሚያስጠላ ነገር ነው። ኦፈርስ ማለት ጌሞችን በማውረድ ሌቭል አፕ ማድረግ የሚሰራ ነገር ነው። አንድ ጌም ታወርድና ከ1000 ወይ ደግሞ ከ1000 ሌቭል በላይ ነው ጥቅም ማግኘት የምትጀምረው አንድ ጌም ከፍተህ ማለት ነው። ለምሳሌ አሁን ከታች ካንዲ ማች የሚል 20.94 $ ታገኛለህ ይላል። ይሄ በጣም አሰልቺ የሆነ ጌም ነው። ወይ 30 ቀን ይሰጣችኋል ወይ ደግሞ 60 ቀን፣ ያ ማለት 2 ወር ወይ 1 ወር ይሰጣችኋል። ያን ሁሉ ለፍታችሁበት የምታገኙት $20 ነው ማለት ነው። በጣም ከባድ እና በጣም ስቃይ የሚያሳይ ነገር ነው። ስለዚህ ምንም ሪኮመንድ አላደርጋችሁም። እኔ ይሄን ቪዲዮ ትኩረት አድርጌ የሰራሁበት አንድ ሰው ኢንቫይት አድርጋችሁ እንዴት አንድ USDT እንደምታገኙ ስለሆነ ወደዛ ነው የምንሄደው። የጌሙን አሰራር እየነገርኳችሁ ስለሆነ ነው። በሶስተኛ ላይ የምታገኙ ደግሞ ሪዋርድስ ነው። ሪዋርድስ እንደቀደም እንዳልኳችሁ ስፒን እና የተለያዩ ቲኬቶችን በመግዛት ቻንስ መሞከር ነው ማለት ነው። አንዳንድ ጊዜ ፍሪ ስፒን በየቀኑ ስለሚሰጣችሁ ገብታችሁ መሞከር ችግር የለውም። ቀጥሎ ያለው ኮሚኒቲ ነው። ኮሚኒቲ ማለት ደግሞ ኢንቫይት ሰው ማድረግ ነው። እንደምታዩት እንዳያችሁት እንግዲህ መጀመሪያ ላይ ያለው ኢንቫይት ፍሬንድስ ጌት $3 ይላል ማለት ነው። እንዴት ነው $3 የምታገኙት? ለምሳሌ 10 ሰው ኢንቫይት ብታረጉት አንዳንድ ካሽባክ ወዲያው ስለምሰጣችሁ 10 USDT ነው። ወዲያው ለመድረስ ሞክሩ። ስለዚህ አሁን እንዴት $3 እንደምሰጣችሁ ልንገራችሁ። ቀደም ነግራችሁ ነበር። እናንተ የጋበዛችሁት ሰው አክቲቭ መሆን አለበት መጀመሪያ ዶላር ማግኘት ማለት ነው። $3 እንዴት እንደምሰጣችሁ ልንገራችሁ። እናንተ ኢንቫይት ያደረጋችሁት ሰው የመጀመሪያውን ዊዝድሮው ወይ ደግሞ መጀመሪያውን ሲያወጣ $5 ደርሶ ሲያወጣ ሁለተኛውንም እንደዛው ሲያወጣና ሶስተኛ ሲያወጣ $1 ሰጣችሁና ተደምሮ $3 የሚሆን ይሆናል ማለት ነው። ከዛ በኋላ እሱ ከምሰራው ላይ 10% ኮሚሽን ያስብላችኋል ማለት ነው። በጣም አሪፍ የሆነ አፕሊኬሽን ነው። ስለዚህ አሁን እኛ የጋበዝነው ሰው ፔይ አውት ወይ ደግሞ ማውጣት የለበትም። አክቲቭ እንዴት እንደሚሆን ልንገራችሁ። እንግዲህ ሊንኩ እንደምታዩት ያስቀምጥላችኋል። በቴሌግራም፣ በፌስቡክ፣ ዋትስአፕ ሜሴጅ እና በተለያዩ መላክ ትችላላችሁ ማለት ነው። የእናንተን ሪፈራል ሊንክ ማለት ነው። በዛ ገብቶ አፕሊኬሽን ያወርዳል። በጉግል ኮኔክት አድርጎ ይከፍታል ማለት ነው አፕሊኬሽኑን። ከዛ አክቲቭ እንዴት እንደሚሆን ደግሞ ልንገራችሁ። አክቲቭ የሚሆነው የግድ እሱም አንድ VPN ሊኖረው ይገባል። ያ VPN የትኛው ነው ካላችሁ፣ እኔ ለምሳሌ የምጠቀመው VPN ላሳያችሁ። እንደምታዩት እኔ የምጠቀመው VPN ሱፐር የሚለው ከታች የምታየው ማለት ነው። ይሄ ሰማያዊ ወይ ደግሞ ሱፐር VPN ይባላል። እንግዲህ እዚህ VPN ውስጥ የሌለው ሀገር አሜሪካ ብቻ ነው። ብዙ ሀገሮች አሉት እና ብዙ ሰርቬው ትኩረት የሚያደርገው ወደ ዩሮፕ ካንትሪ ነው አብዛኛው ጊዜ ማለት ነው። ስለዚህ VPN ኮኔክት ታደርጋላችሁ ማለት ነው። የግድ እናንተ የጋበዛችሁት ሰው አክቲቭ ለመሆን VPN ኮኔክት አድርጎ ቢያንስ አትሊስት ማለት ነው አንድ ሰርቬ መስራት አለበት። አንድ ሰርቬ ከሰራ አክቲቭ ይሆናል ማለት ነው። ያ ማለት ደግሞ እናንተ የመጀመሪያችሁን ፔይ አውት ሲደርስ ወይ ደግሞ የመጀመሪያችሁን 5 USDT ደርሳችሁ ስታወጡት ወዲያው ዊዝድራዋሉ ሰክሰስ እንደሆነ ወይ ደግሞ እንደተጠናቀቀ ማለት ነው የምታወጡት ገንዘብ ማለት ነው ወደ ዋሌታችሁ እንደገባ $1 ካሽባክ ወዲያው ይገባላችኋል ማለት ነው። እንደምታዩት አሁን ባላንሴን 1.047 ነው። 047 በሰርቬይ የሰራሁት ነው። $1 ደግሞ ልክ እንዳወጣሁት የተሰጠኝ ከአንድ ሰው የተሰጠኝ ነው። እሱንም ላሳያችሁ። ኮሚኒቲ ውስጥ ከገባችሁ በኋላ እንደምታዩት ኢንቫይት ሪፈርድ እና ሊደር ቦርድ ብሎ ነው ያለው። ስለዚህ ሪፈርድ የሚለው ውስጥ ገብቼ ካሳየኋችሁ እንደምታዩት 4 ሰው ነበር ኢንቫይት ያደረኩት። እነዚህ 4 ሰዎችም 4 ስልክ አይደለም፣ በአንድ ስልክ ከ3ም በላይ ወደ 5 አካውንት መክፈት ይችላላችሁ ማለት ነው። ደስ የሚለው ነገር ምንም ገደብ የለውም። ስለዚህ 4 ሰውን ኢንቫይት አድርጌ ከ4ቱ ውስጥ አንድ ሰው ብቻ ነበር
አክቲቭ የሆነው። እሱም አክቲቭ የሆነው አንድ ሰርቬይ ብቻ ነበር የሰራው ማለት ነው። ያችን አንድ ሰርቬይ ስለሰራ ብቻ አክቲቭ ሆኗል ማለት ነው ይህ ሰው። ስለዚህ በሱ ምክንያት ነበር እኔ ቀደም $1 የተሰጠኝ ማለት ነው። አፕሊኬሽኑ ግን የአፕሊኬሽኑ ህግ የእናንተ ኢንቫይት ያደረጋችሁ ሰው የመጀመሪያውን ፔአውት ሲያደርግ $1 ይሰጣችኋል ነው የሚለው። እንደዛ አይደለም፣ የግድ እዚህ ጋር አክቲቭ መሆን አለበት። እነዚህ የምታዩቸው ሶስቱ በእኔ ሊንክ የገቡት ማለት ነው ኢንአክቲቭ ናቸው ማለት ነው እንደምታዩት። ስለዚህ በአንድ ስልክ ብቻ ከ3 ከ4 በላይ አካውንት መክፈት ይቻላል ማለት ነው። ያ ማለት ደግሞ በአንድ ስልክ ለምሳሌ 4 አካውንት ከፍታችሁ አንዳንድ ሰርቬይ ብትሰሩበት እናንተ የመጀመሪያችሁን ካሽ አውት ስታደርጉት $4 ከአንድ ስልክ ብቻ ማግኘት ትችላላችሁ ማለት ነው። እንደዛው 3 4 ወይ ደግሞ ከዛ በላይ ስልክ ካደረጋችሁ ደግሞ በስንት እንደምሰጣችሁ ማሰብ አይከብዳችሁም። ስለዚህ ይሄን ይመስላል ማለት ነው። ስራው በጣም ቀላል ነው። እንግዲህ እንደምታዩት እኔ $11.12 ሰርቻለሁ። ምንም አይነት ዳታ ሼሪንግ አላረኩትም። በእኔ ሊንክ ትገባላችሁ፣ $1 ትወስዳላችሁ። የሚቀራችሁ $4 ነው። ያቺን $4 በሁለት ቀን ወይ በ3 ቀን ደርሳችሁ ካሽ አውት ከማድረጋችሁ በፊት መጠንቀቅ ያለባችሁ ነገር ካሽ አውት ከማድረጋችሁ በፊት ብዙ ሰዎችን ኢንቫይት ለማድረግ ሞክሩ። ከዛ በኋላ ካሽ አውት ስለዚህ ኢንቫይት ካደረጋችሁ በኋላ ደግሞ አክቲቭ ለማስደረግ ሞክሩ ማለት ነው። በአንድ ስልክ 4 አካውንት ወይ 5 አካውንት ከከፈታችሁ አክቲቭ ማድረግ አለባችሁ ማለት ነው። ከዛ በኋላ እንግዲህ አክቲቭ ካደረጋችሁ በኋላ የእናንተ መጀመሪያ ካሽ አውት ካደረጋችሁ በኋላ ወዲያው ከአንድ ሰው ወይ ደግሞ ከአንድ አካውንት $1 ካሽ ባክ ወዲያው ይላክላችኋል ማለት ነው። እሳችሁ እንደምታዩት እንግዲህ እዚሁ ስገባ ሂስትሪ የምትላለች ሪኩዌስት ፔይ አውት ከምትል ከታች እንደምታዩት ማለት ነው። ከሂስትሪ ውስጥ ዛሬ ነው ያወጣሁት። ዛሬ ማለት ፌብሩዋሪ 10 ማለት ነው። እንደምታዩት 10.073 ነው ያወጣሁት ማለት ነው ዛሬ። ሶ ይሄን $10 ሜክ ያደረኩት እንት ለመናገር በጥቂት ቀናት ነው። እስቲ ለማሳየት ያህል ዛሬ የሰራሁት ፌብሩዋሪ 10 ማለት ነው የሰራሁት ማለት ነው። እንደምታዩት እነዚህ ናቸው። ከዛን ፌብሩዋሪ 7 ፌብሩዋሪ 6 ፌብሩዋሪ 5 ፌብሩዋሪ 4 በቃ አብዛኛውን $6 ከ6 እስከ $7 የሰራሁት በእነዚህ 3-4 ቀናት ውስጥ ናቸው ማለት ነው የሰራሁት። እና በጣም በጥቂት ጊዜ ነው የምሰሩት። ስለዚህ ልክ እንደምታዩት $10 እዚህ ጋር ካወጣሁት በኋላ ወዲያው ካሽባክ የተደረገልኝ ፍሮም ከሪፌራል የደረሰኝ እንደምታዩት ከ10.073 በላይ የምታዩት ማለት ነው ሪፌራል $1 ተሰጥቶኛል ማለት ነው። እንደምታዩት ወዲያው ልክ እንደገባልኝ ተሰጠኝ። ትንሽ የሚያበሳጨው ነገር ደግሞ ዊዝድራዋል ሜቶዱ ነው። ዊዝድራዋል ሜቶዱ እንግዲህ ሁለት አማራጭ ብቻ ነው የሚሰጣችሁ ለኢትዮጵያ ማለት ነው። ለተለያዩ ሀገሮች ሁለት ምርጫዎች ነው የሚሰጠው። እንደነገርኳችሁ ወደ ዩሮፕ ካንትሪ ሲሆን ብቻ ነው ትንሽ ብዙ ምርጫ የሚሰጣችሁ ማለት ነው። ለምሳሌ አሁን ዊዝድራዋል ሜቶዱ ጋር ሀጄ ላሳያችሁ ለኢትዮጵያ የሚሰጥ ማለት ነው። እንደምታዩት ሪኩዌስት ፔይ አውት ብዬ ከነካሁት በኋላ የሚሰጠኝ ቢትኮይን እና ኮሜት ቪፒኤን የሚል ብቻ ነው። በጣም የሚያንበሳጨው ነገር ደግሞ እዚህ ጋር ነው። ለምሳሌ ኮሜት ቪፒኤን ማለት ቪፒኤን ፐርቼዝ ማድረግ ነው ወይ ደግሞ መግዛት ማለት ነው። ምንም አይጠቅማችሁም። ስለዚህ ገንዘብ ማውጣት ስለፈለገን እኛ ቢትኮይን ነው የምንነካው። እንዳያችሁት ነው ቢትኮይንን ስነካ ዩር ባላንስ ብለው $1 አለኝ። ቀጥሎ ደግሞ ዊዝድሮው ብለው $5 ነው ማለት የምታወጣው ማለት ነው ሚኒመም ፔይ አውቱ እና ፊ ነው ወይ ደግሞ ታክስ የሚቆርጠው ነገር በጣም ከባድ ማለት ነው። የምታወጡት $5 ሆኖ እሱ የሚወስደው ቢትኮይን $4 ነው። በጣም የሚያበሳጨው ነገር እሱ ነው ማለት ነው። እናንተን የሚደርሳችሁ $1 ብቻ ነው ማለት ነው። ሶ ይሄ አያሳስባችሁ ወይ ሊያሳስባችሁ አይገባም ማለት ነው። ምክንያቱም ሪፈር ላይ እንትና ትኩረት አድርገን ስለምንሰራ ችግር የለውም። የመጀመሪያችን 5 ስንደርስ ብቻ እናወጣለን። ከዛ በኋላ እንግዲህ እሱ 4ቱን ይወሰድ ችግር የለውም። እኛ 1 ደርሰናል። እኛ ማሰብ ያለብን ከዛ ካሽባክ የሚደረግልን ነገር ማለት ነው ከሪፈራላችን የሚገባልን ወይ ደግሞ የምንወስደው $1 ነው። ስለዛ ነው ማሰብ ያለብን እንጂ ይሄ ችግር የለውም ማለት ነው። $5 እንደደረሳችሁ ማውጣት አለባችሁ ማለት ነው። እንግዲህ ያለው ምርጫ ይሄ ነው። ቪፒኤን አብርታችሁ ወደ ሌላ ለምሳሌ አሁን እዚህ ጋር ኢትዮጵያ ነው የሚለው መጀመሪያ ላይ ሰሌክት ካንትሪ ብለው ወደ ሌላ ካንትሪ ስታበሩት ለምሳሌ ወደ ለንደን ምናምን ወደ
ዩኤስኤ ምናምን ስታበሩት ወደ ፔፓል ምናምኖች አሉ፣ የተለያዩ ነገሮች አሉ። ግን ትንሽ ሎኬሽኑን ሀክ ስለሚያደርግባችሁ ገንዘባችሁን ልታጡ ስለምትችሉ በኢትዮጵያ ብታወጡት ይመረጣል ማለት ነው። ካንትሪ ኢትዮጵያ ላይ አድርጉና በቢትኮይን ሞክሩት ልላችሁ እወዳለሁ ማለት ነው። ይህን ይመስላል እንግዲህ ሪኩዌስት ፔመንት ሜትዱ ትንሽ ቢያበሳጭም ግን የሚገኘው ጥቅም ስለሚበልጥ ነው።